በፊት የሐና ማኅፀን ዝግ ነበር ይላል። ሐና ስንል አንደኛ መጽሐፈ ነገሥት ምዕራፍ 5-8 ስታነቡት የሳሙኤል እናት ማኅፀኗ ተዘግቶ ነበረ። የሳሙኤል እናት ሐና ማኅፀኗ ዝግ ነበረ። አብራ ከነበረችው ፍናና የሚሏት ወደ ቤተ መቅደስ እየሄደች እግዚአብሔርን እያገለገለች ልጆች ስለነበራት በልጆቿ ስትኮራ፣ ሐና ግን ልጅ አልነበራትምና መስዋዕቱን በልተው መስዋዕቱን ጠጥተው ወደ ቤታቸው ሲመለሱ የሳሙኤል እናት ሐና በቤተ መቅደስ ቀረች። በቤተ መቅደስ ቀርታ እግዚአብሔር ፊት ሆና ምርጭ ብላለች። እሷ በልጆቿ ስታስቀናች፣ እሷ መስዋዕት ይዛ ስትወጣ ከልጆቿ ጋር ስትደሰት የኔ ማኅፀን ዝግ የሆነው ለምንድን ነው? እግዚአብሔር ስማኝ ተለመነኝ ብላ ምርር ብላ ለቀሰች። ምርር ብላ ለቀሰች። ካህኑ አንቺ ሴት ምን ሆነሽ ነው አለ። እንዴት በእግዚአብሔር ፊት ምርር ብለሽ ታለቅሻለሽ? እኔ ከአንድ ልጅ ከ10 ልጆች እኔ በልጥብሻለሁ አለ። አዎ በእርግጥ ባዳ ነው፣ ግን ከ10 ልጅ አይበልጥባትም ነበረ። እሷ የፈለገችው አንድ ልጅ እግዚአብሔርን የሚያስደስት ከማኅፀን ወጥቶ እግዚአብሔርን ደስ የሚያሰኝ አንድ ልጅ ብቻ ነበር ትፈልግ የነበረው። ግን ምን ይላል? የሐና ማኅፀን ዝግ ነበር። ከዚህ በኋላ ነው በይ እንግዲህ አለና ካህኑ እግዚአብሔር ይስማሽ፣ እግዚአብሔር ይለመንሽ፣ ያሰብሽውን ይፈጽምልሽ አላትና ወደ ቤቷ ተመልሳ ሄደች ይላል። እኛ ዛሬ እግዚአብሔር እንዲሰማ፣ እኛ ዛሬ እግዚአብሔር እንዲለመነን፣ እኛ ዛሬ ጸሎታችን ወደ እግዚአብሔር እንዲሄድ ካህኑ አሰማርቶን ይሆን? ከካህኑ ተሰማምተን ይሆን? ጸሎታችን እንዲሰማ አባቴ ጸሎቴ አልተሰማልኝም፣ እኔ ለእግዚአብሔር ፊት ባዶ ነኝ፣ ግን አባቴ ካህኑ ጸሎት አድርጉልኝ ብለን ይሆን? ሐና ተስፋ አልቆረጠችም። እሱ በሰላም ግቢ፣ እግዚአብሔር ጸሎትሽን ይስማ፣ የማኅፀንሽን ፍሬ እንዲፈጸም ያድርግልሽ ሲላት አሜን ብላ ሄደች። በዛን ሰዓት ጸነሰች ይላል። እግዚአብሔር አምላክ ክብር ምስጋና ይግባው። አያችሁ እንዲህ ነው። አሁን ሐና ደግሞ የእመቤታችን እናት እንደዚሁ ነበር። ማኅፀኗ ዝግ ነበር ይላል። ወፎች እንኳን እርስ በርሳቸው ሲተዋወቁ እያየች ታዝን ነበረ። እነሱን ሁለት ያረግ ምነው ማኅፀኔን ዘጋትል ነበረ። እግዚአብሔር ጊዜው ሲደርስ፣ እግዚአብሔር ወቅቱ ሲፈጸም፣ እግዚአብሔር ቀኑ ሲደርስ ግን አዎ ምድራዊውን አይደለም ዓለምን በእጁ ጨብጦ የያዘውን ንጉሥ የምትወልደውን ድንግል ማርያምን እኮ ነው የእመቤታችን እናት ቅድስት ሐና የወለደች። ስለዚህ ዛሬ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ እንዳለ እነዚህ ሁሉ አምነው ሞቱ። ሐና ዛሬ አምና አሳምነውም ጭምር እኮ ነው አሳዩ። እሷ አምና እመቤታችንን ወልዳ፣ እሷ አምና ድንግል ማርያምን ወልዳ፣ ድንግል ማርያም ደግሞ አዎ ዓለምን የሚያድነው ጌታችን መድኃኒታችን ኢየሱስ ክርስቶስን ወለደችልን ብላ ቤተ ክርስቲያን እያስተማረችን ያለችው። ሐና ያረፈች ከዚህኛው ዓለም ወደ ላይኛው ዓለም ሄደች ብለን ስንል ሐዋርያው ቅዱስ ጳውሎስ እንዳለ እነዚህ ሁሉ አምነው ሞቱ ነው። እኛ አምነናል ወይ ነው አሁን ጥያቄው። ሐና ይሄኛው ዓለም ይበቃሻል፣ ይሄኛውን ዓለም ተዊ፣ ከዚህኛው ዓለም ወደ ላይኛው ዓለም ልጅሽ ወዳለችበት ዓለም ወደ ሰማያዊ ቤት የምትመጭበት ዛሬ ነው። ነፍስ ከሥጋሽ የምትለይበት የምታርፊበት ቀን ዛሬ ነው አለና አዎ ኅዳር ዛሬ 11 ብለን ስናስብ የእመቤታችንና ቅድስት ሐና ያረፈችበት ቀን ነው። በረከቷ በሁላችን ላይ ይደር። ስለዚህ